እና መሄድ እየፈለጉ ግን የት እሄዳለሁ ብለው በፍራቻ ብዙ ልጆች ማለት በቃ መሄድ እየፈለጉ ግን ብሄድስ ብለው ብዙ ግራ የገባቸው ሰዎች አለ። ስለዚህ እናንተ ግን እንደ እናትም በቃ ያው በለው እንደዛ ነው እና ሀሳባቸውን በአንድ አድርገው ብሄድ እንኳን እነሱ ይቀበሉኛ ብለው ተስፋ የሚያደርጉን ነገር ስለሆነ ይሄ ነገር ሁላችንም ይሄ ጅማሬ ነው። ከዚህ በለጠ ደግሞ ሁላችንም አንዴ ብቻ ሳይሆን በየጊዜ በየሰዓቱ አንተም ደግሞ ልክ እንደዚህ እንዳሁኑ በቃ ማድረግ ያለብን አንድ ሰው ሁለት ሰው አይደለም፣ ሁላችንም በቃ ማድረግ ያለብን። ምክንያቱም በተወሰነ ሰው ይሄ ጉዳይ እንትን የሚል አይደለም። ገና እንግዲህ በጅማዩ ራሱ እንኳን ብዙ ስራ እየሰራች ስለሆነ ቀጣይነት ስላለበት እኛም ሁላችንም በአንዴ ሳይሆን ቀጣይነት እንዳለው ማድረግ አለብን እና ስለዚህ እናንተን በርቱን፣ ያው እንበረታለን ሁላችንም። ያው ለጊዜና 4,000 ብር ነገ አስገባለሁኝ። ከዛ ደግሞ እንቀጥላለን ማለት ነው። አወሩልሽ በጣም እናመሰግናለን። ነፃነት ሀሳባችንን ድርጅታችንንም አላማ ደግፈሽ እንግዲህ መሰረቱ ላይ አለው ከጎንቹ ላይ ስላልሽ ከልብ አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። ምንም አይደል፣ አብሮ ይስጥልን፣ ግዴታችን ነው። እሺ አመሰግናለሁ። ከታች ማን ነው? ቦታ እንዳሊዛ ወርደኝና ከታች ተብተብ አደርጋለሁ። እሺ ቴነዚ ቴንክ ዩ። እሺ እንዴት አመሻችሁ? ተስፋ ሰላም ነው? እንዴት ነው? ላምሮ እግዚአብሔር ይመስገን ሰላም ናችሁ? መማር ሁላችሁም፣ ሳራ ተስፊሽ፣ ሁላችሁ እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው አለው። እግዚአብሔር ይመስገን። መማር በጣም ነው የምወድሽ፣ በጣም ስርዓትሽ፣ በጣም ሁሉ ነገርሽ በጣም ደስ ይላል። በጣም ነው የምወድሽ መማር። የዛሬ አጋጣሚ ያገኘሁሽ አመሰግናለሁ። ተስፊሽም እንደዛው ቅልቦች ናቸው፣ በጣም ቅልቦች። በርቱልኝ። ተስፊሽ ብር ደሞዝ አልተቀበልኩም ነበር፣ ትናንት ተቀብያለሁ። ያው ባልኩ መሰረት ሰኞ ይገባል። ያው 4,100 ብር ይደርሳል። እሺ አካውንት ነምበር ጆጎላ ያለ ተቀብያለሁ። እሺ እሺ፣ በጣም እናመሰግናለን። እሺ አንተንም እናመሰግናለን። በርታልኝ። እኔ ጀግና፣ እግዚአብሔር ከአንተ ጋር ይሁን። በርታ። ማንም እንዳንተ አይገኝም። እግዚአብሔር እድሜና ጤና ይስጥ። በልጅ ተደሰት። እንጀራክ ሰፊ ይሁን። እሺ ወንድሜ፣ መልካም ምሽት ይሁንላችሁ። እኔም አሁን በቅርቡ እመጣለሁ አዲስ አበባ። ደስ ይላል። በደስታ እሺ በቃ ሰላም እደሩ። መልካም አዳር። እሺ ስማርት ስማርት ሰላም፣ እንዴት ናችሁ? ሰላም ናችሁ? የተስፍሽ እግዚአብሔር ይመስገን። እንዴት ነው ወንድማችን? አለን አለን። ሰላም ናችሁ? መማርም እንዴት ነሽ? ሰላም ነሽ? በጣም ነው የምወድሽ፣ በጣም ነው የምወዳችሁ ሁላችሁን። የሚያምር አመሰግናለሁ ወንድሜ። እና የሚገርም ነው በቃ እንዴት እንደመጣላችሁ ሁላ ሀሳቡ በጣም የሚገርመኝ ነው። ከእኔም ስላየሁትኝ አሁን የቅርብ ሰዓት 1 ወር አልሆነኝም እዚህ ከመጣሁኝ፣ ወደ አረብ ሀገር ነኝ ያለሁትኝ እና በጣም እህት ወንድሞቻችን እዚህ ሲሰቃዩ ስቃያቸውን በቃ መናገር ራሱ ቃላት በማይገልጸው ደረጃ ነው እየተሰቃዩ ያሉት እና በጣም ነው የሚያሳዝነው። መቤቴን እኔ እንኳን እንደ አጋጣሚ ቤተሰብም ነበረ ከእነሱም እያልኩኝ እንደው እነሱ ባይኖሩ ኖሮ ብዬ ስቃያቸውን ላይ እና እንትን ስቲሜት ለማድረግ ሞክሬያለሁ እና በጣም እኔ እንዴት እንዳሰባችሁት እና እንዴት እንዳያችሁትኝ እንዴት ልትረዱት እንደቻላችሁ አላውቅም። እና በጣም እግዚአብሔር እርዳችሁ፣ ድንግል ማርያም ከእናንተ ጋር ትሆን። ያው እዚህ ያሉ ትንሽ ስራ ላይ ያሉ የሚባሉ ጓደኞች ምናምን ይሰራሉ። እነሱን አስተባብረን እኛም የሆነ ነገር እናደርጋለን ብለን ተስፋ እናደርጋለን። ግን አንድ ጥያቄ ለመጠየቅ ቆየ፣ ይሄ ነገር ከተቋቋመ ወይስ ከአዲስ ነው? አዲስ ነው፣ ገና መሰረት እየጣልን ነው። 3 ወር ምናምን። ኦኬ። ኧረ በጣም እግዚአብሔር የሚጨመርበትኝ
ትልቅ ቦታም ትልቅ ደረጃም እንደሚደርስ እናውቃለን። ሁላችንም የድርሻችንን እናዋጣለን እና እኔም ከመጣሁ እንደነገርኳችሁ ገና 1 ወሬ ነው። ያው ለስራ ነው የመጣሁት። እንግዲህ ያለውን ኢንፎርሜሽንም እየገባን የምናቀበላችሁ ይሆናል። በርቱልን። እግዚአብሔር ከእናንተ ጋር ይሁን። ተበራቱልን። ወንድማችን ጀጎል ብለህ ቴሌግራም ላይ ካለህ መቀላቀል ትችላለህ። የምንሰራውን የምናደርገውን ላይ ታገኘዋለህ። ቲንክ እንደዚህ አይነት ደግሞ አክቲቭ ሰዎችን እኛም እንፈልጋለን። ብዙ ሰዎችን ተቀላቅለውን እንድንተጋገዝ ማለት ነው። መሰረት እየጣለን ስለሆነ በጎናችን ብትሆኑ ደስ ይለናል። ከልብ እናመሰግናለን። እሺ፣ እናመሰግናለን። እግዚአብሔር ጤና ከእድሜ ጨምር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። ላምሮት ሰላም፣ እንዴት አመሻችሁ? ሰላም ናቸው? እግዚአብሔር ይመስገን። እንዴት ነሽ? አለው እግዚአብሔር ይመስገን። በእውነት ይህ ሀሳብ በጣም የተቀደሰ ሀሳብ ነው። ባለፈው በቴሌግራም ምን አንድ ያጋጠመኝን ገጠመኝ ሁሉ ነግሬክ ሼር ማድረግ የነበረ በግሩፕ ላይ ላሉት ልጆች በጣም የተቀደሰ ሀሳብ ነው። መልካም ሀሳብ ነው። ይሄ ደግሞ እኛ ራሳችንን በራሳችን መደገፍ እና ለራሳችን ወገን ራሳችን መፍትሄ ለችግሮቻችን መፍትሄ መሆን መቻል በራሱ ትልቅ ነገር ነው። ሁል ጊዜ ለብዙ ሰዎች እንረዳለን፣ እናግዛለን። በየትኛውም በግልም በእንደዚህ ባለውም ሁኔታ ግን እንደ ተቋም ተደራጅቶ የራሱን ችግር በራሱ ሰዎች መፍታት በራሱ ለአእምሮ ራሱ እርካታ ያለው እና የሚደገፍ ነገር ነው። በተለይ ደግሞ እንዲህ በረጅም ጊዜ ስንኖር ጓደኞቻችንን በጤና በህይወትም ስናጣቸው ከዚህ በፊት እኔ ነግሬያለሁ ባለፈው እዚህ ጓደኛዬ በምኖርበት ሀገር ህይወቷ አልፎ እንደ ዛሬ በቲክቶክ ሰዎች ተደራጅተው የሚጠየቅበትም ዘመን አልነበረም። አስክሬን ኢትዮጵያ ለማስገባት በብዙ ችግርና ኤምባሲ እንኳን ሊያግዘን አልቻለም ነበር እና በብዙ ችግር ነበር ሂደት ስለነበረው እኛም ያንን ሂደት ስለማናቅ ረጅም ጊዜ ወሰደ ነበር። የኢትዮጵያ ሰው ከቀብር ጋራ ከአስክሬን ጋር ያለውን ቅሩኝነት ታውቃለህ። ለሰው መሞት ሰምቶ ከዛን አስክሬኑ የመቆየቱ ሂደት ምናምን የሚያመጣው ሌላ የአእምሮ ጉዳት አለ በቤተሰብ። እኛም እንደ ጓደኛ ተቸግረን ነበር እና ይሄ ሀሳብ ሳስበው በጣም ነው ይህን ሀሳብ በአንተ ያመጣ እግዚአብሔር የተመሰገነ ይሁን። እኔም ባለፈው ለዚህ ድርጅት ላለው የአቅሜን አድርጌያለሁ። ወደፊትም አብሬያችሁ ይሄ ቤት የእኔ ቤት ስለሆነ ለቤቴ የሚያስፈልገውን ነገር በሙሉ ለማድረግ ዝግጁ ነኝ። እግዚአብሔር አምላክ ደግሞ እንደሚያደርግልን እንደሚያሳካልን በቅንነት በአንድ እጅ አንድ ሀሳብ ሆነን ከተነሳን የማይሆን ነገር የለም። ስለዚህ እግዚአብሔር አምላክ ያግዘን። በአጠቃላይ ድርጅቱ ያንተ ሳይሆን የእኛ ስለሆነ ሀሳቡን ተስማምተን ባለው በኢንፎርሜሽንም በማሰራጨት ባለው በደንብ ወጥቶለት እንደ አሁን አንድ ሰው እኮ እድር እንኳን ለመግባት ቋሚ ክፍያ አለ። እኛ ይሄን ነገር የምናደርግበት አንድ በየቦታው የምንሰጠው ሳንቲም ነው እኮ ይሄ። የሆነ ነገር አምጦ የሆነ ነገር አድርጎ ከተባለ ማንም ሰው በሰብአዊነት የሚያደርገው ነው። ግን በተቋም ደረጃ የምናደርገው ነገር የምናወጣው ወጪ የትና እንዴት ለማን እንደሚያገለግል የምናውቅበት ነገር ስለሆነ በየአጋጣሚ ሁሉ በዚህም ያላችሁ እህት ወንድሞች ሁሉ የዚህ ሀሳብ ተጋሪ እንድትሆኑ ስል ሀሳቤን አካፍላለሁ። እናንተም እግዚአብሔር ይስጣችሁ። አመሰግናለሁ። እንደው ለማመስገን ብዬ ነው እንጂ ያው በግሩፕ ስላለው አብዛኛውን ሀሳብ አውቀዋለሁ። ተባረኪ ላምሮት፣ ከልብ እናመሰግናለን። በዚህ አጋጣሚ ልነግራችሁ የምፈልገው እህት ወንድሞች እንግዲህ እኛ የምንሰጠው ያው የበጎ አድራጎት ስራ ነው። ምንም ነገር ስትሆኑ በማንኛውም እንግዲህ እንደምታውቁት ተቸገርኩ ላለ ሰው ሁሉ እገዛዎችን እየሰጠን ነው የምንገኘው ማለት ነው። አረብ ሀገር ላይ ሆናችሁም በየትኛውም መልኩ ማዋየት የምትፈልጉት ችግርም ሲደርስባችሁ ድንገት እዛው ጋር መልስ የምናገኝበትን ነገር እንደ ስራ አድርገን ነው የምንሰራው፣ እንደ ስራ ማለት ነው። ከዛ ባሻገር ስትመጡም ምንም የምትከፍሉት ነገር የለም። መታወቂያውም ምንም ሲሰራላችሁ ምንም የምታደርጉት ነገር የለም። በፍቃዳችሁ ግን ማንኛውንም ይህንን ዓላማ የምትደግፉ በዓለም ላይ ያላችሁ ሰዎች እንድታግዙን እንፈልጋለን። በ1 ብርም 10 ብርም ያለው ማለት ነው። ምናልባት እናንተ ጋር 20 ድራም ወይም 25 ድራም አንድ ለስላሳ ልትገዛ ትችላለች። እዚህ ጋር ግን
ዶኔት ብታደርጉ እና ኮንትሪቢዩት ብታደርጉ አትሊስት በትንሹ የሚደረገው ድጋፍ ነገ ስትመጡ የምታርፉበትን ቤት የቤት ኪራይ የሚከፍል ነገ ታማችሁ ስትመጡ ወደ ሆስፒታል የምንከፍልበት ነገር ለመሸኘት ፕሌን ማይደርስበት ቦታ ላይ ክፍያው እጅግ በጣም ብዙ ነው። ከ30 ሺህ እስከ 40 ሺህ ከ40 ሺህ እስከ 60 ሺህ ብር ድረስ ተከፍሎ ነው የሚሸኘው አንድ አስክሬን። ቤተሰብ አዝኖ መከራውን አይቶ እዚህ አዲስ አበባ መጥቶ የትን ማረፊያ እንዳለው እንኳን ማያውቅ ብዙ ሰው ነው። ስለዚህ እናንተም በጤናችሁ መታችሁልን ደግሞ እንዲህ መስራት እንፈልጋለን የምትሉ እህት ወንድሞች ለእናንተም ትሬኒንግ የሚሰጥበትን ብራችሁን ከማጥፋታችሁ በፊት ምክር የምታገኙበትን እነዚህን ነገሮች ለማድረግ ነው እየጠየቅን ያለን እንጂ ያው ለእኔ አይደለም። ኦልሬዲ ዞሮ ዞሮ መልሶ እናንተው የምትጠቀሙበት እናንተው ከበር የምትደረግበት ነግሬያቸዋለሁ። ዛሬ እንግዲህ በቀደም ህይወቱ ያለፈውን አቡዳቢ ህይወቱ ያለፈዎችውን ልጅ ጉዳይ ይኸው ሲጨርስ ነው የመጣሁት ውጭ ጉዳይ ሚኒስትር ማለት ነው። ስለዚህ የምንሰራው ነገር ኦልሬዲ አሁን አስክሬኑ ከመጣ በኋላ ወደ ክፍለ ሀገር ለመሸኘት ከዚህ ኮምቦልቻ ነው የሚሄደው። ከኮምቦልቻ የ300 ኪሎ ሜትር ነው። ምንድን ነበር ያሉኝ ቦታው? ወደ 300 ኪሎ ሜትር ነው። ከዛ ከኮምቦልቻ ደግሞ አስቡት። ከዛ ደግሞ የትራንስፖርት ተከፍሎ መከራቸውን የሚያዩ ቤተሰቦች እዚህ 3 ሆነው ቢመጡ እንኳን 3 ሰው ለ10 ቀን ቢቆይ ከ1,000 ብር በታች አይደለም አልጋ የሚከፍሉት። ለ10 ቀን 3 ሰው ብቻ ሲመጣ 30 ሺህ ብር ያስፈልገዋል። ለአስክሬኑ የሚላከው የሚጨመረው በቃ በሰላም እንኳን እንትን አይልም። እነዚህ ነገሮችን ሁሉ አግዞ ወደ እጅግ በጣም ፈተና አለው። ስለዚህ ለዛ ነው የምትረዱት የምታግዙት ዞሮ ዞሮ ለራሳችሁ ነው እና ብዙ ፕሮጀክቶችን እንግዲህ ግሩፕ ላይም ያለውን ነገር የምንሰራውን ነገር በደንብ እያወራን ነው። እነዚህን ነገሮች ደግሞ የተሻለ ሰላም ይሰማል። አቤት ተስፋሽ ሰላም ነው። እንዴት ናቸው? አሁን ነው ቲጂ ጓራያ አይሰማም? ቲጂ ይሰማል? የኔ ነው የእናንተ የተቆራረጠ ይሰማኛል። ኦኬ ቲጂ አቤት ይሰማል? ይሰማል።
ኦኬ እኔ ለሆነ ጉዳይ ፈልጌ ነው የሆነ አሞኝ ነው እና ዶክተር አብይ እንድታገናኝ ብዬ ነው። ዶክተር አብይ ማለት ዶክተሩ ጠቅላይ ሚኒስትር ዶክተር አብይ ይሰማል? ይሰማል። ኦኬ እኔ እንድትተባበረኝ ፈልጌ ነው። እሺ ምንድን ነው በር? እኔ ትንሽ አሞኝ ነው እና ዶክተር አብይ ጠቅላይ ሚኒስትር ሳይሆን ዶክተር አብይ ዶክተሩ ማለት ነው። የትክትክ ላይ ማናየው እውነት በጣም አሞኝ ከዛ አመል እያደረግኩኝ እውነቴን ነው። ከዛ ሊሻለኝ ምንም አልቻለም። ኦኬ አረብ ሀገር ነሽ? አዎ በቃ ከሁለት ቀን በኋላ እኔ እና ላይቭ ስገባ ትጠይቂናለሽ። ዛሬ ገቢ ማሰባሰቢያ ላይ ያለ ነው። ኦኬ መቼ? ከሁለት ቀን በኋላ ከነገ ወዲያ። ከሁለት ቀን በኋላ ላይቭ ስገባ እና እሺ፣ ችግር የለም እናግዝሻለን። እሺ ሰላማዊት፣ የገንዘብ እርዳታ አይደለም። እንዴት ነሽ? ኧረ የገንዘብ እርዳታ አላለም ላለውም ሀሳብሽ ከሁለት ቀን በኋላ ዛሬ ገቢ ማሰባሰቢያ ላይ ነን እያልኩሽ ነው። እሺ ሰላምዬ እንዴት ነሽ? ሰላም ነው። እንዴት ናችሁ? እንዴት ዋላችሁ? ፕሮፋይል አድርገሽ ነው? የልጄን ነው። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? ሰላም ይሰማል ድምፄ? ተስፍሽ? አዎ ይሰማል ይሰማል። እሺ እንዴት ናችሁ? እንደምን ዋላችሁ? አንድ ነገር መናገር ፈልጋለሁ ከዚህ ከፕሮግራሙ ውጭ። ሳርዬን በጣም ነው የምወዳት እና እሷ ጋር ቁጭ ስላልኩ በጣም ደስ ብሎኛል፣ በጣም ማለት ነው። እና በጣም አመሰግናለሁ ተስፍዬ። ወደ ዋናው ፕሮግራም ስመለስ ደግሞ አንድ ጊዜ አንድ ፕሮግራም ምን አየው መሰላችሁ? በአልጀዚራ ቴሌቪዥን ዊትነስ የሚባል ፕሮግራም አላቸው እና በቤይሩት ነው ፕሮግራሙ የተሰራው። በሊባንን ማንነታቸው የማይታወቅ ኢትዮጵያውያን የሆኑ ቤተሰቦቻቸው የማይታወቁ የተወሰኑት በጣም ብዙ ዓመት ፍሪጅ ውስጥ የተቀመጡ አስከሬኖች እንዳሉ እና ሌሎች ደግሞ ተቀብረው ግን ማንነታቸው የማይታወቅ ኢትዮጵያዊ መሆናቸው ብቻ እዛ ጋር መቃብር ቦታቸው ላይ የተጻፈላቸው ሰዎችን አይቼ ነበር እና በጣም አዝኜ በጣም የሚሰማ በጣም በቃ የሆነ ጥልቅ የሆነ ሀዘን ተሰምቶ ነበር። ለምን ወላጅ ሆነ ስታስበው እነዛ ወላጆች ልጃቸው ማረፏን አልሰሙም፣ አያውቁም። ምክንያቱም ይህን ጉዳይ ተከታትሎ እንደዚህ የሚያገናኛቸው ሰው ስለሌለ ማለት ነው። እና ልጄ አረብ ሀገር ሄዳ ጠፍታለች ነው የሚሉት እንጂ ያለችበትን የመጨረሻውን የህይወቷን እንትን አያውቁም፣ ፍጻሜዋን አያውቁም። እና ይሄ ድርጅት ለእንደዚህ አይነት ችግሮች መፍትሄ ይሰጣል ብዬ አስባለሁኝ። ምክንያቱም እዛ ሀገር አሁን ከበፊት የተሻለ መገናኘቱ ይሄ ሶሻል ሚዲያው ምኑም ስላለ አትሊስት አንድ እናት ልጇ ቢያርፍ ቢያንስ መቅበር ትችላለች። እንደዚህ አይነት ድርጅቶች ቢቋቋሙ እና በደንብ እንትን ቢሉ አንደኛ እሷ አለ፣ ሁለተኛ ህመም ቢገጥማት መታ የምትረዳበትን ነገር በሀገሯ በቋንቋዋ እየተረዳች ህመሙም ቶሎ ይሻላል። እዛ ሀገር ሆነው አሁን ብዙ ጊዜ ሆስፒታል የሚቀመጡ ሰዎች አሉ። ነገር ግን እዚህ መቱ እንደዚህ አይነት ማረፊያዎች ካሉ ህመሙም ቶሎ ያገግማል። በሀገር ስትሆን እንደ እምነትህ ሲሆን በሆስፒታልም ቢሆን ቶሎ የማገገም ነገሩ ይኖራል እና ማንም ያላየውን ማንም ያላሰበውን ነው የሰራው እና በጣም እርግጠኛ ሆኜ የምነግራችሁ ነገር ቢኖር በጣም ትልቅ ድርጅት እንደሚሆን ተስፋ አለኝ እኔ። ምክንያቱም ከቅንነት ከልብ ቅንነት ስለሆነ የተነሳው እርግጠኝነት ያድጋል እላለሁኝ። ተስፍሼ እኔ የአቅም ውስንነት አለብኝ። ነገር ግን ጋን በጠጠር ይደገፋል አይደለም የሚባለው። ለወደፊት አቅሜ በፈቀደ መጠን አብሬ እቆማለሁ፣ ከጎን እቆማለሁ። ለአሁኑ ግን በኢትዮጵያ 500 ብር አስገባለሁኝ። በርታ ነው የምለው ወዳጄ። እግዚአብሔር ከአንተ ጋር ይሁን። የመድኃኔዓለም ክንድ ይደግፍህ ነው የምለው። በጣም አመሰግናለሁ። ሰላም አምሹልኝ። አሜን አሜን። በጣም አመሰግናለሁ ሰላምዬ። እግዚአብሔር ከአንቺ ጋር ይሁን። አይኖ በብዙ ነገር የምትደግፊኝ እህቴ፣ ብዙ ፈተናዎችን የምትጋፈጪ
ምን ውስጥም እንዳለሽ አውቃለሁ ጠንቅቄ፣ ለብዙዎችም የምትደርሺ አሁንም ደግሞ እየተሟገትሽ ያለሽበት አድካሚ ጉዞ አውቀዋለሁ። እግዚአብሔር ከአንቺ ጋር ይሁን። አንቺም በርቺ፣ እግዚአብሔር ይስጥልን። እሺ በርቺ፣ ተባረኪ። አመሰግናለሁ። እሺ ሶፊ አይ ቲንክ ኔትወርኩ እያስቸገረ ነው መሰለኝ። ወይ እንዴት ዋላችሁ? ሰላም ነው? እንዴት ነሽ? አልሐምዱሊላህ ሁሉ አማን። እኔ ጓደኛዬ ናት ተስፊሽ ጋር ሂጂ ምናምን ብላኝ ነው የሆነ እዚያ ግዳ ዱባይ ነው ያለሁት። ብር አስገባልኝ ብዬ ሰጥቼው ብር እንዳለሽ አውቃለሁ ገንዘብ አለሽ እና ብርሽ እናስገባልሻለሁ እያለኝ ከ4800 ብር በቀደማ 1000 ብር ነው ያስገባልኝ። እና አሁን ስታገለው ፎቶ አለኝ፣ ሁሉም ምስክር አለ። በ180 ሰው ፊት ራሱ ብር አላት አስገባለሁ እያለ ብሬን አላስገባ ብሎኛል። እስቲ መፍትሄ ካለ ስጠኝ። ኦኬ፣ ይህንን ነገር የምናስተናግዳችሁ ከ2 ቀን በኋላ ነው። እሺ እህቴ ሶፊ፣ አሁን የገቢ ማሰባሰቢያ ላይ ስለሆንን ከ2 ቀን በኋላ ኑና ማን እንደወሰደባችሁ ማን እንድንትል እንዳላችሁ ትነግሩንና አያችሁ አይደል? በቃ በነገራችን ላይ ብር ተወስዶብናል። ኬዝ ኦልሞስት ከ500 በላይ የዘለለ ኬዝ ነው እኛ ጋር ያለው እህት ወንድሞቼ፣ እጅግ በጣም ከሚገባው በላይ ሁሉም ያልተዘረፈ ያልተወሰደበት የለም። እንደምታዩት ነው እንግዲህ አንዱ ሲሰርቅ አንዱ መልስ ስንል አንዱ እንትን በቃ በእንደዚህ አይነት ሂደት ውስጥ ነው መከራ እየበላን ያለ ነው እና ከባድ ሁኔታ ውስጥ ነው ያለ ነው። ለማንኛውም እናግዛችኋለን፣ ግን አሁን ይህንን ስራ እናስቀድም ብለን ነው። እሺ ከስር ቲጂ፣ ከስር ያለሽው ቲጂ ስትናገር። እሺ እሄድበታለሁ። እሺ ተስፍሽዬ እንዴት ነው? ደህና ነው ወይ? እኔ ያው ሀሳብ ከአንተ ጎን እንደሆንኩ ልናገር ነው። ፕሮፋይሌን ዛሬ ቀይሬ ነው የመጣው ያንተ እና የኔ የሆኑ ወዳጆቼ የኔ ተከታይ የሆኑ እዚህ ግሩፕ እንገባለን ያላችሁ ዛሬ አያችኋለሁ። እንግዲህ ኑና ከተስፍሽ ጎን ቁሙ፣ አባልም ሁኑ። ወዳጆቼን ላያቸው ልፈትናቸው ነው ገዝት የገባሁት። እኔ ያው የድርሻዬን እወጣለሁ። አሁንም ሌላ ጊዜ ተወጥቻለሁ ይመስለኛል አለ ተስፍሽዬ። እና ወዳጆቼን ልያቸው መጥተው ይግቡና ያው ያለውን አባልም ይሆኑ ያለውንም ነገር ያድርጉ። ለራሳችን ሲሆን ይሄው ሰው የለም። ለሰው ቢሆን ኖሮ ሰው ቤት እንሰበሰባለን። ለራሳችን ጉዳይ ግን መምጣት ይኖርባቸው ነበር። ከሀሳብ ጎን ነኝ፣ ከእናንተ ጎን ነኝ ልል ነው። እና ሱሜና ሳሪ ያውሩ ስራ ላይ ስለሆንኩ። እሺ እኔ እስካሁን አላወራውም፣ እድሉ ይሰጠኝ ብዬ ነው። ይቅርታ ያው ኦርደር ምናምን እያዘጋጀው ስለሆነ ነው። የዛሬ የገቢ ማሰባሰቢያ ወይም ደግሞ የፕሮግራም የተያዘው እንግዲህ ጀጎል በጎ አድራጎት በብዙ መልከኛ አረብ ሀገር ያሉትን ሰዎች እየረዳ እያገዘ ያለ ሰው ነው። ይህም ማለት ከህመም ጀምሮ ሰዎችን ተቀብሎ 1 ቀን አሳርፎ 2 ቀን አሳርፎ ሀገር ውስጥ ከመላክ ድረስ በስተመጨረሻም ደግሞ እንግዲህ እግዚአብሔር የፈቀደው ቀን ሲደርስ እኛ ስንሞት ወይም በቃ ህይወታችን በሰው ሀገር ሲያልፍ ቤተሰቦቻችን አስከሬን ለመቀበል ወደ አዲስ አበባ ሲመጡ በተለይ የክፍለ ሀገር ልጆች የሆንን ያንን ፕሮሰስ አስጨርሶ ከዚህ የሚመለከተውን ሁሉ ጨርሰን እየተረከበልን ያለው እንግዲህ ጀጎል በጎ አድራጎት በተስፍሽ አማካኝነት ነው። ይህንን የማያውቅ ሰው ካለ ደደብ የሆነ ሰው ነው። ምክንያቱም በተደጋጋሚ እያስረዳን ነው። በተደጋጋሚ ላይቭ ላይ ቁጭ ብለንም እየተናገርን ነው። ግን በጣም በሚገርመኝ ሁኔታ ነገ አንድ ነገር ሲፈጠር፣ አሁን መሲም ትመጣለች ጠርቻታለሁ። አንድ ነገር ሲፈጠር፣ አንድ ነገር ሲሆን እባካችሁ ኢትዮጵያ እንደዚህ አግዙም ብላችሁ የምትመጡ ልጆች የምር ነው ቃሌ ነው፣ ተስፍሽን አንጠራም፣ እገዛም አናደርግላችሁም። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ቤተሰቦቻችሁ መጥተው 3 ቀን 4 ቀን ተስፍሽ ጋር ተቀምጠው የሚበሉት የሚጠጡት የተለያዩ ነገሮች ወጪ ወጥቶ ይሄ ጀጎል በጎ አድራጎት እስካሁን ምንም አይነት የገንዘብ ወይም የምንም ጥያቄ ሲጠይቅ አልነበረም። አሁን ግን ባለበት ሁኔታ ድርጅቱ የተወሰነ ነገር ያስፈልገዋል ሲባል ከኛ በኢትዮጵያ 1000 ብር ጀምሮ ቻሌንጅ ብንጀምር ነገ ለሚፈጠረው ነገር ነገ ለሚሆነው ነገር
ዋስትና ይኖረናል ማለት ነው። እንደነዚህ አይነት ነገሮች የማትሰሙ ልጆች ምናልባት ሲደርስባችሁ ልታቆት ትችላላችሁ። ስለዚህ እኔ እንደ ጀጎል በጎ አድራጎት አባልነቴ ተስፍሽ አቋቋመውን ነገር እንደ መውደዴ እንደ መደገፌ በጣም ብዙ ችግር ላይ የመጡ ልጆች እኛ ላይ እንደ መምጣታቸው አንጻር እንደ አባልነት 5,000 ብር እሰጣለሁ። ግን እኔ ብቻ አይደለሁም ተስፍሽ፣ ሁሉም ሊሰጥ ይገባል። ሁሉም እያንዳንዱ የችግሩ ገፈት ቀማሽ ስለሆነ ሊሰጥ ይህንን ድርጅት በስነ ስርዓት ልታስተዋውቀው ይገባል። ተስፍሽ እንደ ቀላል አትየው። እንደዛ ከሆነ ደግሞ አስከሬን ስትሸኝ፣ የታመመ ስትቀበል፣ አስከሬን ሊቀበሉ የመጡት ወገኖቹ እዛ ተኝተው ውለው ሲያድሩ ያንን ሁሉ ስታደርግ ቪዲዮ ቅረጽና ትለቃለህ። ምክንያቱም የሰው ልጅ የሚፈልገው ይሄንን ስለሆነ እንደኔ ማለት ነው። እንደኔ አባል ነሽ ወይ አንቺ? ኦፍኮርስ ግጥም አድርጌ አባል ነኝ። አሁን ብቻ አይደለሁም እኔ አባልነቴ ለእኔ ብቻ አይደለም፣ ስደት ላይ ለሚኖሩት እህትም ወንድምም አባልም ጭምር ነኝ። ስለዚህ ተስፍሽ ይህንን ታደርጋለህ። ያለበለዛ አሁንም ነገም ከነገ ወዲያም የኢትዮጵያ 1,000 ብር ሁላችንም እየሰጠን አንተን ሳይሆን ጀጎል በጎ አድራጎትን ልናሳድግ ይገባል። ይሄ የኔ ሀሳብ ነው ከይቅርታ ጋር። ቴንኪዩ ሳሪ፣ ከልብ አመሰግናለሁ። እናንተ ማምጣት ህሊናይም ስለማይፈቅደው ነው እንጂ ህይወታቸው አልፎ የመጡ እህቶችን አስክሬን ተቀብዬ ቤተሰቦቹ ጋር ስሸኝ ያለውን ቪዲዮ ቀርጬ ለህዝብ ማቅረብ እንደ ባህልም ልክ ነው ብዬ ስለማላምን ነው እኔ። ምክንያቱም ምንም ለማላረግላቸው የትራንስፖርት ሸፍኜ ለምልክላቸው ሀዘን ላይ ሲያለቅስ ቤተሰብ እንደዚህ እውነት ነው። በብዙ ሺህ የሚቆጠሩ ሰዎች አንድ አስክሬን አድርሰው ሚዲያውን አጥለቅልቀው አደረሰን የሚሉ ብዙውን ሰዎችን አይቻለሁ። ብዙ ሰዎችን ማለት ነው። ግን እዚህ ጋር የሚያለቅሱት ቤተሰቦች እኔ ጋር መጥተው ሲያርፉ 10 ቀንም 11 ቀንም ሲቆዩ ህመማቸውን አውቀዋለሁ፣ ለቅሷቸውን አውቀዋለሁ። ከዛሬ ነገ መቼ ነው የምትደርሰው፣ መቼ ነው የምትመጣው እያሉ ነው የሚጠብቁት። እንደምታውቁት 12 ሰው ነው እስካሁን ከከፈትን በዚች 2 ወር ውስጥ እንግዲህ የተቀበልነው አስክሬን ማለት ነው። ማክሰኞ ደግሞ ከአቡዳቢ የምትመጣ ይኸው ዛሬ ፕሮሰሷን የጨረስኩላት እኔ ራሴ ተሯሩጬ እንትን ማድረግላት። ቤተሰቦቿ 3-4 ሆነው የሚመጡ ከገጠር የሚመጡ ከተማውን የማያውቁ ምን እንደሚጻፍ እንኳን የማያውቁ ብዙ የተቸገሩ ወገኖች አሉ። ከፎቅ የወደቀችው ነው ተስፍሽ? ከፎቅ የወደቀችው ልጅ፣ ከ8ኛ ፎቅ የወደቀችው ልጅ ቪዲዮዋን ስታዘዋውሩ የነበረችው አስከሬኗን የሚቀበሉ ቤተሰቦች ተስፍሽ ጋር ይመጣሉ። ተስፍሽ ነው የሚቀበለው። ይኸው ስሙ እና ኦልሬዲ ዛሬ ጨርሰንላት ለኤምባሲው ልከናል። ስትመጣም አሁን ቤተሰብ ይመጣል። ቤተሰብ ሲመጣ አንደኛ ከዚህ ኮምቦልቻ ሄዳ አስክሬኑ ይሄዳል። ከኮምቦልቻ ደግሞ የ300 ኪሎ ሜትር ነው። ምን ወረዳ መሰላችሁ? ኦኬ፣ ደቡብ ወሎ ከፍተኛ ፍርድ ቤት የውግዴ ወረዳ ፍርድ ቤት ነው የጻፈው ነው። ይሄ ኖርማሊ እጅግ በጣም ከባድ የሆነ ነገር ነው። ብዙ ፕሮሰሱ እንኳን ምን እንደሆነ አይታወቅም። ማለት ይሄ ከዛ ከምትኖርባቸው ቦታዎች የሚጻፍ አያችሁ። ከፍርድ ቤት ይህንን ወረቀት ካልመጣ እዚህ ፕሮሰስ አይደረግላችሁም ወላ ማለት ነው። እነዚህን ነገሮች ለማድረግ ቢያንስ ቤተሰብ 3 ሆኖ ሊመጣ ይችላል። ፕሮሰሱ እስኪያልቅ 5 ቀንም ሳምንትም 10 ቀንም ይፈጃል። ይህ 10 ቀን ሲፈጅ እንግዲህ 3 ሰው የሚበላው የሚጠጣው የሚመገበውን ነገር ስታስቡ ከነ ማደሪያው 30 እና 40 ሺህ ብር የሚያወጣውን ነገር ነው እዚህ ጋር የምንሸፍነው ማለት ነው። ምንም እንትን ማድረግ አይቻል። በቃ የሆነ ችግር ደረሰብኝ ስትሉ ኦኬ እንደዚህ አይነት ሰው ጋር ብሎ ማገናኘት ይቻላል። ግን ኃላፊነት ወስዶ የሚሰራ ድርጅት አባል ስትሆኑ በፍላጎታችሁ በምትችሉት አቅም ስትደግፉት የተሻለ ነገር መስራት ስለምንችል ብለን ነው። ለዛ ነው ወደ ፎዚ እህት አለም እንኳን በሰላም መጣሽ። እሺ ሱመያ ተናገረ እንዴ? ፎዚ ልቅደም አታላቋ ነኝና ፎዚ የኔማ ሳርዬ እንዴት ናቸው? አይ ሳርዬ የሳሪ ንግግር ስለገዛኝ እኔም ለመጨመር ፈልጌ ነው። ተስፍዬ እኔ ከአሁን በኋላ ማለት ነው ለመጀመሪያ ጊዜ ነው
በአረብ ሀገር እንግዲህ ለአረብ ሀገር ድርጅት ተብሎ በስም የተከፈተው ይሄ የመጀመሪያ ነው በኢትዮጵያ። ስለዚህ አሁን ዛሬ እኔ እውነቴን ነው ታዋቂ ቲክቶከር የሚሆን እያንዳንዱ አረብ ሀገር ቤት የሚኖር ከ10 ብር ጀምሮ ማለት ነው በዚህ ባለንበት ሀገር ካልሰጡ እኔ የመጨረሻዬ ነው ዛሬ ማለት ነው። የኛ ነው ለእኛ ሲባል ካላደረግን በየቤቱ እየሄድን ለማንም የምንረዳው እኛ ስንወድቅ እናነሳለን የሚል ድርጅት በራሳችን ማቋቋም ካቃተ ይሄ ከአሁን በኋላ በተወሰነ ሰው ከሆነ ተቸግር ያለው መጣሁ የሚለው እየከፈለ ይሄዳታል ማለት ነው። ለምን ክፈሉ ሲባሉ ነው ዝም ብሎ በየሰዓቱ የሚወዱት ማለት ነው፣ የምንወደው ማለት ነው ከራሴ ጀምሮ። ስለዚህ ዛሬ ነገ ታፕታፕ አድርጉ፣ ሸር አድርጉ። እያንዳንዳችሁ አረብ ሀገር ያላችሁ ለራሳችሁ ድርጅት እስከሆነ ድረስ እናዋጣለን ባይ ነኝ። አንድ ይሄ ነው። ሁለተኛ ስሞያን እስኪ እንወዳታለን ምትሉ በአሜሪካን በአውሮፓም ያላችሁ እኔ ዛሬ በስሞያ ስም ብሎ የሚሰጥልኝ እፈልጋለሁ። ዛሬ ወዳጅ ጥላቴን መለያዬ ነው። ምክንያቱም በየቤቱ እየሄድን እያገዝን የወደቀ እያነሳን ገንዘብ ባንሰጥ ታፕታፕ ሸር እጃችን እስከሚወልቅ ልባችን ወርዶ እስከሚሳት ድረስ እየሄድ ነው። ይህን ያህል አመት የኖር ነው። አሁን ደግሞ ለእኛ ለራሳችን ለአረብ ሀገር ስም ተቋቁሞልናል። መኩሪያ ነው፣ መኩሪያችን ተቋቁሟል። ስለዚህ አሁን እያንዳንዳችሁ ሸር አድርጉ፣ ለጓደኞቻችሁ ለግሩባችሁ ሸር እያደረጋችሁ ጀጎል ሊረዳ ይገባል። ለአረብ ሀገሮች ስሙ ለአረብ ሀገርና አረብ ሀገር ላሉ ብቻ ነው። እናግዝ፣ ወደኋላ እንበል ማለት ነው። ነገ እንዲህ አድርግልኝ ስንል እንኳ ደስ ይላል፣ ስናዝ እንኳ ያምራል።